ሆይ ከእንባ በቀር ምን አተረፍን? በተለያየ የኑሮ ሁኔታ ሆናችሁ በመላው ዓለም የምትገኙ ኦርቶዶክሳውያን ወገኖቻችን በሙሉ ከሁሉ አስቀድሞ በአምላካችንና በመድኃኒታችን በኢየሱስ ክርስቶስ ሰላም ፍጹም የሆነ ሰላምታ እናቀርብላችኋለን። በዓለም ሳላችሁ መከራ አለባችሁ እንዳለ መድኃኒታችን ኢየሱስ ክርስቶስ በዚህ ወቅት ቦታና ጊዜ ሳይገድበው የመከራ እሳት የማይገርፈው የዓለም ክፍል የለም። ይልቁንም በኢትዮጵያ በተለይም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ካህናትና ምዕመናን ላይ እየወረደ ያለውን የመከራ ዶፍ የሚያቆም ጠፍቶ በየዕለቱ ከዓይኖቻችን የደም እንባ ከማዝነብ በስተቀር ያተረፍነው አንዳችም ነገር የለም። እንባችን የሚያብስ ጠፍቷል። ከሰሞኑ ሌሊትም ቀንም እንድናነባ የሚያደርግ መከራ ከተለያዩ ሚዲያዎች ሰምተን እጅግ አዘን። ዓይኖቻችን እንቅልፍ አልባ ሆኑ። ከጣዕመ ዓለም ርቀው በየዋሻው ዘግተው ለሀገርና ለሕዝብ የሚጸልዩትን አባቶች በአሰቃቂ ሁኔታ መግደል፣ ሌሎችንም አግቶ ማጋዝ የሰሞኑ እንደ አዲስ አጀንዳ በመሆኑ አዘናችን የመረረ አድርጎታል። የመከራውን አሰቃቂነት ነቢየ እግዚአብሔር ዳዊት ሲገልጥ ዓይኖቼ በመከራ ፈዘዙ፣ አቤቱ ሁልጊዜ ወደ አንተ እጮኻለሁ፣ እጆቼን ወደ አንተ ዘረጋሁ። ይህ የቅዱስ ዳዊት መዝሙር የኢትዮጵያውያን መዝሙር ይሆን ዘንድ አብረን እንመልከተው። በሌላኛው መዝሙሩ ዳዊት ሰቆቃውን ሲገልጽ ማረን አቤቱ ማረን፣ ንቀትን እጅግ ጠግበናልና፣ የባለጠጎች ስድብና የትዕቢተኞች ንቀት ነፍሳችን እጅግ አጠገባት። መዝሙር 123 ቁጥር 3 እያለ የተማጽኖ ዝማሬውን ያስከትላል። የዚህ ዘመን የኢትዮጵያ ነገር እንባ ባህር ሆኖ ሰው ቢያሰጥም፣ ደም ጎርፍ ሆኖ ሰው ጠራርጎ ቢወስድ፣ የሚሰማ ጆሮ፣ የሚያይ ዓይንና የሚያስተውል አእምሮ የለም ብንል ተገቢነት ያለው አባባል ነው። ይህን የምናገረው ወይም የማስታውሰው ሞት ስለሚያስፈነድቃቸው፣ የተራበ ሰው ሲያዩ ስለሚያስደስታቸውና የበላ የጠጣ ሲያዩና የሰመረ ሕይወት ሲመለከቱ ሐዘን ስለሚሰብራቸው ፖለቲከኞቻችን አይደለም። መልእክቱ ለሁላችን ይልቁንም ለእያንዳንዳችን ነው። መልካም ነገር በሕዝብ መካከል ሲመለከቱ በሐዘን ልባቸው የሚሰበር፣ ነገር ግን ደግሞ ያጡ የነጡ ድሆችና በቢላዋ የታረዱ በሰይፍ የተሰየፉ ሕፃናትን ደም ሲመለከቱ ልባቸው በደስታ የሚፈካ መሪዎች ባሉበት ሀገር የመነኑ ሰዎች መታረድ፣ አዛውንት መምህራንን አፍኖ መውሰድ ምን ሊነግረን ይችላል? ሰው በግፈኞች እያለቀ እየሰማና እየተመለከተ በደስታ ችግኝ ተከላ የሚወጣ ግን ደግሞ ሰዎች ታረቁ ሲባል ነጠላ ዘግዝቆ የሚያለቅስ ክፉ መንፈስ በተጠናወተው የፖለቲካ ስሪት የሰራ አካል ባለበት ሀገር ይህ ለምን ሆነ ብሎ ከመናገርና ከመጠየቅ ይልቅ ይህ የሚቀየርበትን መንገድ ማፈላለግ ነው ቁም ነገሩ። ለዚህ ደግሞ ተግባራዊ ምላሽ ለመስጠት ሁሉም ኢትዮጵያዊ መተባበር አለበት። ብዙ ጊዜ ቤተ ክርስቲያን አትናገርም የሚል አባባል ሚዛን ደፊ ሆኖ አይታይም። ምን ስንናገርና ማን ሲናገር ነው የምንሰማው የሚለው ጥያቄ መመለስ አለበት። ከዚህ ተነስተን ቤተ ክርስቲያንስ ማናት ብለን ብንጠይቅ ቤተ ክርስቲያን የምትባለዋ ከፓትርያርክ እስከ ተራ ምዕመን ያሉት አባላት በሙሉ ናቸው የሚል መልስ እናገኛለን። ስለዚህ እነዚህ አብያተ ክርስቲያናትና በዚች ቤተ ክርስቲያን ያሉ ምዕመናን በየትኛውም ጊዜና ቦታ ጮኸው እየተናገሩና እያለቀሱ ነው። ሆኖም ግን የሚሰማ ጆሮ፣ የሚያስተውል አእምሮ ከሌለ ለማንና ምን እንዴት ብንናገር መናገር ቢኖርብን ነው የምንሰማው ብለን እንጨነቃለን። የችግሩ ምንጭ መነሻና መድረሻ ከነማስረጃው ራሳቸው በኮድ ነግረውናል። አቶ ጠላቴ ነው ብለው ይህን ቁልፍ ሲፈቱትም ደግሞ አማራ ይጥፋ፣ ትግራይ ይጥፋ፣ ኦሮሞ ይጥፋ